ስለም በጉራው አካና ወገሩ እረከ ጋማቱ ሲያል የሞያሌ ጫማው ያሳገኝ ሞያሌ ተተኛተኛ በፎቶን ፋቅ ተምሸከተ። ሰላም የቲክታክ ተከታዮቼ እንዲሁም የኔ ወዳጆች እንዴት ናችሁ? ሰላም ናችሁ? እኔ አላህ አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ አዲስ ስራ እንደሰራሁኝ ታውቃላችሁ። እንዲሁም በኮመንት የት ነው ለምንድነው ማትለቀው ላላችሁኝ በሙሉ መልስ ይዤ መጥቻለሁ። እናም ስራውን ጨርሼለታለሁ። ለመልቀቅ የናንተ ትብብር ያስፈልገኛል። የምለቀው በራሴ ዩቲዩብ ነው። ዩቲዩቤ ብዙ ሰብስክራይብ የለውም። ስለዚህ ዩቲዩቤ ትንሽ ነው። ከዚህ በፊት የለቀኩት ቪዲዮ አለ ለምሳሌ እሱ ብዙ ቪው አላገኘም። ስለዚህ አሁንም ይሄ በጣም ብዙ ወጪ ያወጣሁበትና ባህሉን ያስተዋውቃል ብዬ ያሰብኩት ስራ ነው። ስለዚህ እናንተ ሰብስክራይብ አርጋችሁ በመጀመሪያ ይሄንን የዩቲዩብ አካውንቴ ብዙ ፎሎወር ማግኘት አለበት፣ ብዙ ሰብስክራይብ ማግኘት አለበት። ስለዚህ የዛኔ እለቃለሁ። እሺ እኔ ባህሉን ለማስተዋወቅ ዝግጁ ነኝ። እናንተስ የኔ ቲክቶክ ፎሎ ለማድረግ ዝግጁ ናችሁ? የኔ ዩቲዩብ ሰብስክራይብ፣ ላይክ፣ ኮሜንት ለማድረግ ዝግጁ ናችሁ ወይ? እንዲሁም ወደ ቲክቶክ እየገባችሁ ፎሎ አድርጉኝ። እንዲሁም ወደ ዩቲዩብ በቲክቶክ ወደ ዩቲዩብ እየገባችሁ ሰብስክራይብ፣ ላይክ፣ ኮሜንት እንድታረጉ ፈልጋለሁ። በዛ መሰረት አሪፍ ስራዎችን ይዤ እቀርባለሁ። በእናንተ አስተያየትና እናንተ በምትፈልጉት መሰረት ይዤ እመጣለሁ እና በጣም እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ሰብስክራይብ ወደ ማድረግ እንሂድ። ዩቲዩቤን እናሳድገው። ከዛ በኋላ ቪዲዮ እለቀዋለሁ፣ ቃል እገባለሁ። ሰላማችሁ ብዝት ይበል። ስለም በጉራው አካና ወገሩ እረከ ጋማቱ ሲያል የሞያሌ ጫማው ያሳገኝ ሞያሌ ተተኛተኛ በፎቶን ፋቅ ተምሸከተ።